ሴቶችን ምናምን ለፍታ ሴቶችን በትልቁ እኮ ነው ያለው አባቴ። ታፕ አድርጉ፣ ታፕ ኮፒ ሊንክ አድርጉ ጋይስ። ታፕ ኮፒ ሊንክ ቤተሰብ ተንቀሳቀስ። ግማሽ የተቀሰፈቱ ለምንድን ነው የምትሰሰው? ስልኳ ይታያችኋል። ቆይ አንዴ ስልኳ ከላይ ይታያችኋል። ስልኳ ከላይ ይታያችኋል። ፕሮፋይሉ ደግሞ የእሷ ፕሮፋይል ነው ጋይስ። እንዴ ህዝቡ እኮ ተሸወደ። ኤአይ ነው እየተባለ ተሸወርን እኮ። የምን ኤአይ ነው? ኤምአርአይ ነው። የዛችኛ ስማ የዛችኛ እንደዚህ ሽምጥጥ ካድ የምታረጉትን ከነ ቦይስ ስትፈነግር ያንቺኛዋ ዲቦራ የምትባይ ጥንባታም ደግሞ ያንቺንም አመጣልሻለሁ። እኔ እኮ ሳልደርስባት ነው የነካች ብለሻላ። ስሚ ማምዬ ስሙን አልጠራም፣ ግን 6 ዙር ደርሶ መልስ 6 ማለት መሄጃ መምጫ 3 ዙር ሰምተናል። ቲኬት የገዛላት ሰው አለ። ሰምተናል አለ ቲኬት። እሷ ግን መጣ የኔ ኤክሴ ኤርላይን ላይ ሼር አለው ትላለች። ሼም የለሽም ከንቱ። የዛሬ እኮ 6 ወር 7 ወር ለነጃት የምትረዳው 10,000 ብር አታ እኔ ነኝ እኮ የላኩላት አልቅሳ። እሱ ቪዲዮ እንደውም አለኝ አሳረኛው ላክልኝ እንደው በማርያም እኔ መስጣት የለኝም። ሰሞኑን ጌም አላጫወትኩኝም። ይሄ ምንድነው የሚሽከረከረው? እንትንሽ ይሽከርከርና የሚሽከረከረው ነገር ታጫውት ነበር። የዛን የለኝም ብላ ለነጃት እኔ ነኝ 10,000 ብር የላኩላት። እቺ ወራዳ መታ የሚሰራን ሰው ቲጂ አገልግልን እንዳትረዳ ህይወቷን አባላሽ አትስጡ ብላ እቺ ሞላጫ ይሰማል። ኮፕሊንግ አርጉ። እኔ ማሚ በህይወት ቢዘጋኔ ቢዘጋ 3 አካውንት ነው ያለኝ። በ3 አካውንቴ ነው እየተቀያየርኩ የምመጣብሽ አንቺ ጥንባታ። አዋርድሻለሁ። ኮፕሊንግ አርጉት ጋይስ። ታፕ አርጉት ቤተሰብ። እንደሻኑብን እኮ ማለት ነው ማሚ። እኔ ለልጇ 100 ብር መላክ የማትችል ሴት እኔ እንደዛ ወጣ ስትከፍል እኔ ደነገጥኩ። እኔ መስመር ላይ ስለነበርኩ በዛ ሰዓት እኔ ሁሉም ቮይሱ ምናምን አለ ደረሰኝሽ ሁሉ አለ፣ ግን እኔ ደነገጥኩ። በቃ ቴንኪው ጋይስ ብር ትከፍላለህ አንተ። እኔ የሚገርመኝ እኮ አንድ ወር አብሮ ቢቀመጣት እኮ ማሚ 1 ሚሊዮን ብር ይዞ ሄዳሉ። በቂውን ይዞ ሄዳሉ። ፈጣሪ ነህ። እኔ እኮ ደግሞ የሚገርመኝ ማለት ነው ራስ የሆነ ጊዜ ምን አልኳት፣ እኔ ብዙ ከማዳም ቅመሞች ጋር እንደዚህ አላወራም በዛ አካባቢ ስለማልሄድ ማለት ነው። የሆኑ ልጆች ገንዘብ ሰጠች ተብላ እንዴት እንዳዋረደቻት እንደሰደበቻት፣ ገንዘባችሁን አትላኩ ስትባሉ አትላኩ። እሺ የማዳም ቅመም ፍቅር ይዟቸው አብረው ከሚያውቁት ከሚኖሩት ህይወት አጋር ይሆናል ብለው ፍቅር ስላለባት ሊሆን ይችላል። አንቺ አለሽ አይደል እንዴ ዋን ናይት ስታንድ 18 ድራም እየሰጠሽ ልጅሽን ማገዝ ያቃተሽ ደደቦች። ልጆቻችሁ ጤነኛ አይደለም ብላችሁ ልጆቻችሁን የምትክዱ ሴቶች እኮ ናችሁ። አደባባይ ላይ ወጣችሁ እንደ ሴት የምታወሩ ለምን ታስታውሻለሽ አይደል? ልጇ ሳይነካ ልጅ ተሰደበ ብላ በልጇ ስትለምን የነበረች እኔ እንደዚህ ቀፋፊ ሴት እኔ ይቻላል። ማንም ሰው ልጇን የሰደበው የለም። በዛ የሆነ ካርታ ሳበች አውቃ ማለት ጌሟ ስለደረሰ ለመሸቀል የልጇን ፎቶ ለጠፈች እና በጣም ቆሻሻ ለአበላት የማትሆን አታውቅም። ከዛ በኋላ ከጌሟ በኋላ እሷ ስለ ልጇና ስለ ኤርትራዊ ምናምኑን አውርታ ታውቃለች? አታውቅም። እዛ ጋር የሆነ ነገር ስትፈልግ ትመጣና ድራማ ትፈጥራለች። አሁንም ትያለሽ ይሄንን ምናምን ታይቶባታል። ትመጣና ስቅስቅ ብላ ታለቅስና የኢትዮጵያ ሕዝብ ደግሞ አልቃሻ ይወዳል። እኔ አሁን ብዙ ጊዜ እኔ ጎንደሬ ነኝ አልልም። በቃ ይክንቴል እኮ የት እንደመጣሽ ፊትሽ ይናገራል። ንግግራችን አለ፣ ኤቭሪቲንግ አለ። በቃ ነነ በቃ ምንም የምትወስዱ ነገር የለም። ሳይንቴ ነኝ ከኤርትራ ነው የወለድኩኝ። በዚህ ወጦ ገብቶ ልደፋ ነው ባናቴ። ገና ሰርጀሪን ስትከተይ መሞቻሽ ነው ያልኩሽ። በቃ ገደል ነው የምትገቢ ብዬሻለሁ። ቤታ ስርም የተደበቀችው በሰው አውቃ ነው ሲጀመር ማለት ቤታ ታስጠላት አሁን ማለት ነው። በጣም ቆሻሻ ነች እሱ። እንዴ
እኔ አሁን ክርስቶስን እኔ ጀሪ ገብታ ሲጀመር እኔ አላወራኋት ጀሪን ምን እኔ ከሰው ጋር አላወራም እላለሁ። የእውነት ነው ማወራው። እኔ ልጆቼን በውስጥ ከሰው ጋር ማወራው ውስን ሰው ነው። ያው በጣም የማከብረው ሰው እልፍ ያለ ነገር አላወራም። እኔ በቃ አክብሬ ሰው ሲደውልልኝ አወራለሁ። ማልፈልገው ሰው ከሆነ ስልክ አላነሳም። እኔ በቃ ካላነሳው ማውራት አልፈለኩም። እኔ ሴትም ሁኚ ወንድም ሁኚ አሮንኬ በተለይ እኔ ጣጥቼ ሰዓት ላፊ እዚህ ላይቭ ላይ ሁኚ ሚደውልብኝ ሰው ካለ አላወራም። እኔ አይ ኖ ማይሰልፍ ስለማቀው ነው። አንቺስ ከወጣሽ በኋላ ቁሙልኝ ልሰሪ ነው ዘተሽብን የምትወጪው አንቺ ጠንባታ ብስብስ። እኔን የማውራት አንደበት ጀሪን ያላወራትም ትናንትና ምን አለሽ? ሃይ ነበርኩኝ ማሚዬ ምን እያደረኩ እንደነበር አላወኩም። ካንቺ ጋር አላወራውም ዝም ብዬ ነው። እንዴት እንዳወራሁት ራሱ አላቅም። ይቅርታ አድርጊልኝ አለች። እኔ ጀሪን አለኩ ፍሩትን አለኩ ፈርዋት ምን ልታረጊልኝ አንቺ መደዴ? እኔ ሰጠውሽ እንጂ አገዝኩሽ ህይወትሽን። ደበረኝ ቸገረኝ ስትይ ከኔ አልፎ እስከ እህቴ ላኩልሽ እንጂ እኔ ምን አባሽ ምን ሰጠሽን ታውቂያለሽ? ጋይስ ታፕታፕ አርጉ ኮፒ ሊንክ አርጉ ታፕታፕ አርጉ ጋይስ። እሷ እኔ የዛሬ 4 ዓመት አካባቢ ነው ማቃት እና ሁለት እሷ የዛ ሰዓት 32 ነው 14,000 ምናምን ተከታይ ነበራት የዛ ሰዓት ማለት እና የሆነ ከሚታወቁት ጋር እየተለጠፈች አንቺ ስር እየተለጠፈች ምናምን ነው። አንቺ ቤቷ እየገባች ነው ፎሎ ስትደረግ ስትፈምስ የነበረው እንጂ እሷ ምንድን ነበረች? በምንድን ነው የምትታወቀው? ገና ስትመጣ ማንም ያውቃታል። ማን ያውቃታል? እቺ ሰርጀሪ በዛ ሰዓት እኮ አብረው አይደለም አውርተው የማያውቁ አንድ ቀን አውርተው አያውቁም። ከኔ ላይ ነው ተንጠልጥላ እዚህ ደረጃ የደረሰችው። እቺ ጠንባታም ጭራሽ ማሜ ትለኛለች። ደግሞ ቀን አወጣውልሽ እኔ ዛሬ ለእናቴም ቤት ሰራው በይ ላክስትሽም የሆነ ነገር አድርጊ እኔ ነኝ ቀን ያወጣውልሽ። ጌሙን ስጫወት እኮ ያየሽው ከኔ ነው። ቴንክስ ጋድ ባያት ለኔቨር ጊቭ አፕ ደግሞ ታብሌቱን ገዝታ ስለሰጠችሽ እኔ ሰራውባችሁ ነገርኩባችሁ ያለሽ እንደውም አፕሪሼት ነው የምታረጊን እንጂ ጥሩ ነገር ስላሳየውሽ አንቺ የበላሽበትን እጅ ምትነክሽ አሁንም እየነገርኩሽ ነው። በዙሪያሽ ያሉ ወንዶችን ታዋርጃቸዋለሽ። ስነ ስርዓትሽን ያዘሽ አፍሽን ዘግተሽ ቁጭ በይ። ገብተሽ ካፈርኩ አይመልሰኝ ለራስ ስራ ዋርጫለሽ አዋርድሽ ገና 18 ነው። ከዚህ በላይ እጄ ላይ ብዙ ነገር አለ ያንቺ አዋርድሽ የተማርኩ ነኝ ምናምን የምትለው ነገር አለ ሰው ጋር ስትጣላ ማለት ነው። ምንድነው አሜሪካን ሀገር ገብታ አዋርዳ ምን እንትን አላት። እኔ አሜሪካን ሀገር ፓይለት ነው ፊት አብራሪ ነው ምናምን ካለ እኮ አሜሪካ እኮ ፓይለት እና እንትን የሆኑ ዘመዶቻቸው እኮ አሜሪካ ነው የገቡት። አንቺ እንዴት አልገባሽም? አባትሽ በዛ መጠን ለአየር መንገድ ካገለገለ የኔ አጎት ይታወቃል። ጠይቂ። ቤተሰቦቻችን ሁሉ ይዞ የመጣ ነው አየር መንገድ ለመስራትና እዛ እንትን ነው ባለስልጣን ነው ብለሽ ካሰብሽ ጠይቂ። የኔ አክስቶች የመጡት ባጎቴ ነው። አየር መንገድ ነው የሚሰራው ነበር። አንቺ ጠንባታም እውቀት ለምትዩ ህንድ ድረስ ሂደው ነው የተማሩ የኔ ወንድሞች። ጠይቂ። ብርቅ ነው እንደ ህንድ ሀገር ሂዶ መማር? ጠይቂ። የኔ ወንድም እዛ ነው ሄደሽ ጠይቂ። ደግሞ እውቀትን እንደ እንግሊዘኛ ያየሽ ደንቆሮ ፌስሚ መጀመሪያ ዳቦሽን ሰብስቢና ከዛ በኋላ ፌስ ታረጊኛለሽ። እኔ ቻሌንጅ በእንግሊዘኛ ሳይሆን በዳቦሽ ነው እኔ ቻሌንጅ ማረግሽ። አንቺ ጠንባታ በዳቦሽ ነው መልስ ምሰጥሽ። እኔ እንግሊዘኛ ዘሰከንድ ላንጉጅ ነው ለኔ መግባቢያ ነው። ገንዘብ ሸቀየበት ነው ምመጣ እንጂ ቋንቋዬ እኔ ጎንደር ነው። ይሄ ሸማለች እንትን አለች ምትዩ ራሱ የኔ ቋንቋ አይደለም። ልንገርሽ ሂማን ሄራ ውማን ሄራ አለች ምትዩ ለኔ ፖይንትለስ ነው። ሴት ልጅ ራሷን መጠበቅ አለባት። እኔን አታስደፉኝም አንገት አልኩሽ። አንቺ ጠንባታም በዚህ ላይ እንትኗን አሳየሽ ትያለሽ ኤዲት አድርገሽ መጠሽ በዚህ መጠሽ ከባሏ ጋር ሴክስ አረገች ላይ ትይኛለሽ። እማትሉኝ ነገር የለም። አንድ ቀን ግን እውነት አይተናናቅም። ዛሬ ምን እነግርሻለሁ። ትናንትና ዴት አድርጎኝ ዛሬ የተተተውነው ሰው ደውለሽ ስለኔ ብትጠይቂው አፍሽን ነው የሚልሽ። አፍሽን ይሄን በኮንፊደንስ ነው የምነግርሽ። አንቺ ጠንባታ ሰርጀሪዋ እኮ ደውለሽ እኮ እንዲህ ስትዩ የሰጠሽን መልስ ጠንቅቀሽ ታውቃለሽ። ብሽሽቅ ነው የስራው ባህሪ አይደል? ታውቀዋለሽ ብለሽ የሰጠሽው መልስ ታውቃለሽ። አንቺ ጠንባታ
ከኔ ጋር የፈለገ ቢጣሉኝ ማንም ሲናገረኝ አይወዱም። ይሄን ነው የምነግርሽ። ለዛ ነው የተኛውበትን ምራቄን የተፋውበትን አውቃለሁ ብልሽ። እናንተ ግን ምራቃችሁን የተፋችሁበትን ሰከንድ ሳልቆይ ነው እኔ ማሜ 16 ፎቶሽ ነው የተቀበልኩት። 16 ፎቶ ያውም ያፍ ጊዶ ቱስሪ ሳልሰራ ማለት ነው። ማርዬ ወዲህ ያምጣልኝ እንደዚህ ሳልለው ማለት ነው። ማምዬ ብሎ ራሱ የላከልኝ እቺ ጠንባታን በዚህ መጠን ካንቺ ጋር ምትሄድ ከሆነማ እንኪ ብሎ ነው የሰጠኝ። የገዛ ገንዘብሽን ተቀብሎሽ የፈነገረሽ ሰው አንቺ ብሽቀጥ ለየትኛው ወንድሞችሽ ነው ኩራትና አራት የሆንሻቸው? አሳዘኑኝ እንጂ ወንድሞችሽ አሳዘኑኝ። ግደሏቸው ወንድሞቼን ሄዳችሁ ግደሏቸው። የልጄ ፎቶ ሄነው ኤርትራዊ ነው አላችሁኝ። ከኤርትራ ነው የወለድኩት። ከኤርትራማ ለመሸቀል ፈልገሽ እየገለበጠች እኮ ነው ማሚ እንዳለ አረቁ ከተቀመጠ ወታ መዝረክረክ ነው። እኔ እንደዚህ አይነት ዝርክርክ እየሳበች ነው እንዴ እየሳበች ነው እንጂ የምትገባው። ግደሉት ወንድሜን። የዛን ቀን አላያችኋትም? ያን እኮ የእንትን የድራግ ስሜት ነው እኮ እንደዛ ቅጀት ያየንባት እንዴ። ግደሉት ወንድሞቼ ነው አረስ ለአማራ 60 ምናምን ሺህ ብር ረድቻለሁ። እንደዚህ ስትረዱ ደግሞ ረድተናል አትበሉ። አደባባይ ላይ ወጣችሁ እኮ ለወንድ የሰጣቸው ወሬ እንትን ነው ደረሰኝ ነው ያደረሰኝ እንዳለ ስታሳየ ነበረው። ለወንዶች የተላከ ገንዘብ ነው አብዛኛው እንትን አለን ደረሰ እቺ ዘርክርክ እንዴ። አንተን እኮ ይገርሙኛል። ሳይንቴ ነኝ። እኛም ጎንደር ላይ ተወልደን አድገን እናት አባቶቻችን እትብታቸው የተቀበረበት እንኳን እንደዚህ ያዙ ልቀቁኝ አላለም። አማራን አሰደባችሁት እንጂ በአማራ ስም እየነገዳችሁ በአማራ ስም እየበላችሁ እንደናንተ አይነት ጠንባታን በጎች ደግሞ ከታች ቁጭ ብለው ደግሞ ያንጨበጭቡላችኋል። እናንተ ደንቆሮ ፒኤችዲ ናችሁ አልኩሽ። ፒኤችዲ ነሽ። እኔ ማሜ ቤቴ ስጎለት ልጆቼን እያሳደግኩ ነው። ጥርሴን ነክሽ አንቺ ጠንባታ። ግዴታዬ ነው። እናት እኮ አለኝ አባት አለኝ 300 ሰው አለኝ። አሁንም እነግርሻለሁ እንዳንቺ ልቦርቀቅ እንዴ ስሙን ሰጥቼ ነው የምነግርሽ። እኔ ቤተሰቤ ጠይቂ። የኔ አክስቶች አጎቴ ነው ይዟቸው የመጣ አየር መንገድ ስለሚ ጠይቂ። አካባቢው ቨርጂኒያ ላይ ሄደሽ አንቺ ጠንባታም ወንድሞቼን ጠይቂ። የኔን ወንድሞች ሄደሽ አንቺ የምታይኝ ማሜን ነው የምታያት ላይ በላይ ወይ ፀሐይቱን ነው የምታያት ወይም ደግሞ ሂዊን ነው የምታያት። አታውቂያቸውም ወንድሞቼ። ጥቁር ይሁኑ ቀይ ይሁኑ ተምረዋል። ቤተሰቦቼ የምልሽ በምክንያት ነው ተምረዋል። ግን እኔ ተምሬያለሁ እያልኩ አልዘረጠጥሽም አንቺ ጠንባታ። ለመማርማ እኛም እኮ ተከፍለን ነው የተማርነ። ሂጂ ኪንግናም ትምህርት ቤት ሄደሽ ጠይቂ። ጎንደር ላይ አንቺ ጥፍራም ቆሻሻ ሂጂ ጠይቂ። የተማረ ሰው ግን እንደዚህ አይደለም። ደደብ ሆነናል ሁላችንም። እዚህ ላይ ስድብ እኮ አይጠይቅም ምንም ነገር ይላሉ። እና ከተማራችሁ እንዴት ነው የምትሳደቡት? አደባባይ ላይ ማን አባቱ ነው እኔን አንገት የሚያስደፋኝ? ማን አባቱ? የፈለገ ርቀት እርምጃ ብትሄጂ የማሜን ራቁት ፎቶ አታገኝም። እኔ ላይ አታገኝም። ሙተሽ አታገኝም ነው የምልሽ። ሙተሽ ካለሽ ደግሞ ዶይት አዋርጅኝ። እኔ ልዋረድበት አንቺ ጠንባታ። እኔ እኮ ይታወቃል ማን ጓደኛዬ እንደነበር። አንቺ ብስብስ። እኔ እኮ አገሩን ህዝቡን እኮ አላስተናገርኩም። ማይሌጅ እኮ አልሄደም። እኔ አስታውቃለሁ። ዛሬም ልንገርሽ አንቺን ማን ይነካሻል? ውሻ በጨው የሰው ግማሽ። እኔ ማሜ ግን እርኩልል ብር የምዳር ነኝ። ታይኛለሽ ፊት ለፊት ያገኘ ይሄ ጅኒው ነው ጃኒው የምትይው ጸጉሩ እየተቆረጠ አግኝቼዋለሁ። ጸጉር ቤት ዳላስ ከነ ጆኒ እኔ ከነ ልጆቼ ነው ያገኘሁት። ነግሮሻል ማሜ ምን አይነት ሴት እንደሆነች። የወለደችን ማትመስል ነው ያለሽ። ማንም የሚመሰክረው ነገር ነው። ለልጆቼ ዋጋ እየከፈልኩ እንኳን እንዳንቺ ጥቁር ክስት አላልኩም። አንቺ ጠንባታ የችጋራም ልጅ የአሜሪካ ዲያስፖራ አደውልብኝ በቃ እነ ክርስቶስን ብሎክ ነው ማድረግ። ስነ ስርዓት ያዝ። ሲያናድድ በእግዚአብሔር እኔ እንደዚህ አይነት ነገር ያናድደኛል። ረፍ ብያለሁ። አደውል ስታፕ። ቅድም ይሄን ነበር እኔ እንደዛ እንትን ሲልብኝ ከብራትን ከዝኔን ነው በዛ መጠን እንደዛ ያደረጉት። እቺ ጥንባታም ስነ ስርዓት ስልክ ገብቶብኝ እዚህ ጋር እየታየኝ አይደለም። ገና ጉድሽን ይዞ የሚመጣልሽ ሰው ነው እያስገባው ማስረግጥሽ አንቺ ጥንባታ።
ይራሙ ዶሮ ስራ ደግሞ ከትምህርት ጎን ለጎን እንጂ ጊዜሽን እንትን ብለሽ የምትሰሪው ስራ አይደለም። ቀላል ስራ ነው። ዶሮ እየጠበቀ ነው እንደ 12 አመት ለምን አዳሪ ለማኛ ለልችም ደግሞ ለማኛ ራስሽ ነሽ። ዝምባ ማለችኝ እንጂ ደግሞ ኧረ በስመ አብ እኮ ስቅ ያለው እኮ እንደዛ ስትል ማርያምን እኔ ስቅ ያለው በጣም ነው ሳቅኩባት። ይሰማል? ይሰማል። ቲክታክ ፖሊሱ አንዴ ቆዩሽ አሳየ አንዴ ይዩት ሊንኩን ልስጣቸው። በውስጥ ገብተው እንዲያዩ ነው እኮ በዲቦራ መበደላችን ሳያንሰን አሁን የጎርጤንም ሳይተን ደግሞ ልናዝን ወይ መከራ። አንድ ቁጥር እየጻፈልሽ ነበር ዳሚኮ ወታ ሰክራ እንደዛ የሆነች ጊዜ አማራ አይደለሽም ስለተባለች ነው። ደግሞ አይደለም አማራ እሷ ኢትዮጵያዊ ራሷን መስልም ጌታ ምስክሬ የኔ ናይጄሪያ ነች። በሻት መስልም እኮ 56 ሀገር የመላው አፍሪካ መጫወታት ሴት እኮ ነች። መላው ሊንኩን የምፈልግ ሰው ፎሎ አድርገኝ ጠቅ አድርጌ ልክላለሁ። ፎሎ ላደረገኝ ልክለታለሁ። ቻው ቼልሲ ቤቱን ባርኩ ወይም ስጡኝ ምናምን አለለም። ፎሎ አድርገኝ ይሄው ልክላለሁ። ታዲያ ነው ፎሎ አድርጉት ጋይ በውስጥ ጻፈው ነው እዚህ ላይ ጽፈዋለሁ። እናቱ እቺ ጠንባታ አዋርድ ይሄው ፎሎ ያረጋችሁ ከስር ሜንሽን አድርጉኝ። ይሄው የላኩላችሁ ነው። ጃፒ ይሄው የላኩልን ነው። አዋርድሻለሁ እኔ እንዲህ ነው ማዋርድሽ። በምፈልገው ሰው ስትመጨብኝ ይሄን ያህል ነው ርቀት ምንክ ያሳለፍነው ጊዜ ያሳለፍነው ላይፍ ለእኔ ቤታዮ ወርቄ ናት፣ ለእኔ እንትኔ ናት። እግር ትበያለሽ አልኩሽ። የማሜ ሴትነታችሁን ስትጠብቁ ነው ሴትነታችሁን ምናከብርላችሁ። ምረለፍ ዳዳ ጌሮ ሁሉ ገና ገደል ይዛሽ ትገባለች። የሀገርሽ ልጅ ወርቋ አይተነው ነው እሱ። አንቺ ቀማላ በማንነቴ ስመጪ ትክክለኛ ማንነቴን ነው ማወጣልሽ። አንቺ ጅፊት ጭራሽ ደግሞ አንቺ ሞራሏ እኮ አማራ አይደለሽም አንቺ የዛኔ ጃፒ ነበረ አማራ አይደለሽም ያንቺ አይነት አማራ የለም ሸርሙጣ ምናምን ብሎ ይሰድባት ወጣ እንደዛ ሰክራ ምናምን ያውላ ድራማ ምናምን ሲሰራ የነበረው ጃፒን ራሱ እኔ አይደል እንደ ያስቆምኩላት ጃፒ የረፍ በእናት በቃ ፕሊዝ በእግዚአብሔር ብዬ ለምን እሷ ከዚህ ጋር ትወጣለች ወንድ ትጫወታለች በጓሮ ደግሞ ታለቅሳለች። ደቂቃ አሁን የተዘረገፈችበትንም አታቅም እያለቀሰችበት ይሄው ጃፒ ልኬላለሁ ለ16 ልጆች ልኬላቸዋለሁ። ፎሎ አድርጉኝ ሜንሽን አድርጉኝ ከስር። እኛ የድሬዳዋ ልጆች ነን፣ እኛ እንደዚህ ነን፣ እኛም የጎንደር ልጆች ነንና አንቺ ጠንባታ ድሬዳዋ ለምትዩ ደግሞ እኛም ቤተሰብ አለን ድሬዳዋ። አንቺ ብስብስ እኔ የማውቃቸው ድሬዳዋዎች እንደዚህ አይደሉም፣ እንደዚህ ጌሮች አይደሉም። 8-9 ሰዓት ቁጭ ብሎ የሚሳደብ የድሬዳዋ ልጅ እኔ አይቼ ማለቅ። አንቺና እሷን ያየው የድሬዳዋ ልጅ ጭንቀት አይችልም ሲባል ነው ማቆኔ መሳቅ መጫወት ነው በቃ ዳሴት። እንዴ ሲጠየቁ ስለ ሀገር ነው የሚያወሩ፣ ሲጠየቁ ስለ ብሔር ነው። ዛሬ ደግሞ ማን ደክሎ እንዳስወለዳቸው ስለነሱ ደግሞ መጡ እኮ ሌላ አጀንዳ ደግሞ። እኔ ምን አገባኝ እንዴ? እኔ እና አንቺ ነው የተጣላን። የሆነ ብሔር ትጠራለች፣ ከዛ ደግሞ የሆነ ሰው ላይ ትሸቃለች። በቃ እቺ ነች እሷ በራሷ መቆም የማትችል በራሷ በርግጥ ከአንድ ሰው ጋር ተጣልታ አታውቅም። በራሷ ሁሌ አልፈታትም። እኔ ማርያምን ነው የምልሽ አልፈታትም። በቃ ልክሽን ነው እንደዚች እንደ ሰርጀሪ አጠጥቼሽ ቦታሽን ሳስዝሽ ነው የምፈታሽ አንቺን ቦታሽን። ይሄ ፊትሽን ፈትቼ ነው የምገጥመው እኔ ልክ ችኛይቱን ጥንባታም ኤክስኤል ቲሸርቷን እንዳወጣዋት ፈትቼ እንደገጠምኳት። ዛሬ ወጣ ተሰራርታ ስለመጣች አይደለም ሀብልን ስናቃት ማቃት እኔና ነባሮች ሰዎች ነው የምናቃት። እቺ ጥንባታም ከዚህ ዘንዶ ልብሷ ያወጣዋት እኔ ነኝ። ቴንኪዩ በይ ቴንኪዩ።
አንቺንም ደግሞ አስተካክልሻለሁ በደንብ። ችግሩ ሊዘጋ ነው አንገናኝም እንጂ እገራሻለሁ በደንብ አድርጌ። ልጅ እንዴት ቴኬር እንደሚደረግ ነርቭሽን ነው ምነካው። ልጅሽን በደንብ ሄደሽ ቴኬር ታረጊያታለሽ። ለወንድ የምትሰጪውን ገንዘብ ለልጅሽ ዳይፐር እንድገዣ አረግሻለሁ። የልጅን ቫልዩ አስተምርሻለሁ። እኔ ለልጆቼ ለአባቱ አራራም ነው የምልሽ። ለአባቱ አባቱን ስትነኪው ደግሞ እኔ ነኝ አንገትሽ ላይ መቆምብሽ። አንቺ ጠንባታ እንዲህ ነው የምመልስልሽ። እንዲህ ነው የምመልስልሽ። ጆኒ ላይ አይደል የሳቅሽው 17 ይመለሳል ብለሽ 100 ጊዜ ላክሽውን ሙሙሽን ደግሞ አደባባይ ላይ ነው አውጥቼ ወንድምሽ እንዲስቀብሽ ማረግሽ። አንቺ ጠንባታ ወንድሞቼን እወዳለሁ ብለሽ አላገጥሽ ጆኒ ላይ። እንዲህ ነው ማላገጥብሽ። እኔ ደግሞ አም ብላይንድ ነው ምንም ነገር ለማድረግ የሚደብቅ ያቃጥስ አፍኮርስ ያቃጥስ። ምክንያቱም አትሰራም 24 ሰዓት ቁጭ ብላ ነው የምትውለው። ስለዚህ ስራዋን በደንብ ያውቃሉ። ብሩ ከየት እንደሚመጣ ያውቃሉ በደንብ ማለት ነው። ለዚህ ነው ይኸውልሽ የምትዋደጁ ሰው ጋር ፋራ አትሄጂም። ስትጣይ በቃ ነበረ ተጣላሽ ኦኬ ብለሽ ትላሰኝ እኮ መላላስ እኮ ያለ ነው። ትሰዳደቢያለሽ ግን ይሄ ፈርዘር ሄደና ቤተሰብ መነኪ ከሆነ የልጆቼን አባት ስነኪ ከዝኔን በዛ መጠን እንደዛ ስታዋርጃ ዘበች በደንብ አድርጌ ነው ምገርፍሽ አልኩሽ። ጠብቂ። ነገ ደግሞ በስቲ ላይ ነገ ደግሞ ላይቭ ላይ አይደል እንዴ ያየናት 16 ወንድ እያጫወታት እንዳለ እኔ አንተ እዚህ ጊፍት እኮ ካንድ ከወለደ ሴት ጋር እኮ እንዴት ልታረግ እዚህ ጊፍት የሚል ወንድ ጠቅላላ እየተነጋገሩ ነው። ጃፒናስ ለሳሚ ያሉት ባዘው ያውን ለነሳሚ ያሉት ቺቺ ረካሽ ለማንም እንደተወለ ማሜን የልንገርሽ እንደውም ማለት ነው እግዚአብሔር ቤታ ማለት ነው አንቺን አጠላሽም። ይሄው ልጄን ነው የምልሽ። ቤታ አጠላሽም። ይሄን ሁላ ነገር የምታቀነባብረው ጉቺ ናት። ትዚህ ምልሽ የምታሰጥሽ ሰራት ከዚህ እንደወጣሽ እኔ እምልክልሽ ነገር አለ። እሱን ታይዋለሽ። ይልሽ ማየት እችላለሁ። ለሱ ላከውና እሱ ይልክልኛል። አሁን ማየት ሰላም ሰላም ማሜ ጃፒ አንቺ እቺ ኢትዮጵያዊ ማትመስል የጋና ጊታራ የምትመስል ሴትዮ ገብታየው እንዴ እምሷ ምን ያክላል ቅዱ ርዝመቱ። አረጋንባታ ደግሞ አታሳፍሩን። ሳይንቴነን እያላችሁ አታሳፍሩን። አታሳፍሩን አይደለችም እቺ እናቷ ልባላት የማንም ከካብ ነው የሚያመጣብን እንጂ የአማራ ዘር የለባትም። እኔ እንደዚህ መልከጥፉ የአማራ አይቻላልም። ይቅርታ አድርጉልኝ ክርስቶስን። እቺ ከናይጄሪያ ማን መድባትም ኢትዮጵያ ራሱ አመስልም እኮ አይደለም አማራ አትመስልም። ዮኒ ማኛ ተናግሮት እንዴ እንደማመስል እቺ ቦቲ እምስ እዚህም ሶስት ማር